በዚህ ቪዲዮ የኮምፒውተራችን ሃርድ ድራይቭ HDD ሊሆን ይችላል ወይም SSD በፓርቲሽኖች የተከፋፈለ ከሆነ እንዴት መልሰን አንድ ማድረግ ወይም መርጅ ማድረግ እንደምንችል እጅግ በጣም ቀላል በሆነ መንገድ በአጭሩ በዚህ ቪዲዮ ላይ አሳያችኋለሁኝ። እስከ መጨረሻው አብራችሁን ሁኑ። ከዚህ በፊት በሰራሁት ቪዲዮ ማለትም በዚህ ቪዲዮ ላይ ፓርቲሽኖችን እንዴት ክሬት ማድረግ እንደሚቻል ቀላል በሆነ መንገድ አስቀምጬ ነበረ። ፓርቲሽን መፍጠር እንዴት እንደሚቻል ማየት ከፈለጋችሁ ይህን ቪዲዮ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ዛሬ በዚህ ቪዲዮ ግን እነዛን ፓርቲሽኖች በተለያየ ምክንያት ካልፈለግናቸው እንዴት መልሰን አንድ ማድረግ ወይም መርጅ ማድረግ እንደምንችል በቀላሉ አሳያችኋለሁኝ። ተከታተሉኝ። አሁን የኔ ኮምፒውተር ፋይል ኤክስፕሎረር ላይ ገብቼ ላሳያችሁ። እዚህ እንደምትመለከቱት አንድ ፓርቲሽን ነው ያለው። እዚህ ላይ እንደምትመለከቱት ሎካል ዲስክ ሲ ዋናው ስቶሬጅ ነው። ሁለተኛው ለባካፕ ብዬ ክሬት ያደረኩት ፓርቲሽን ሎካል ዲስክ ኢ ይባላል። አሁን አንድ ፓርቲሽን ብቻ ነው ያለው። የእናንተንም ቼክ ማድረግ ትችላላችሁ። አሁን ይሄን ሎካል ዲስክ ኢን ወደ ዋናው ስቶሬጅ ወደ ሎካል ዲስክ ሲ እንዴት መርጅ እንደሚደረግ አሳያችኋለሁኝ። እናንተም የምትፈልጉትን ፓርቲሽን ስቴፑን በመከተል መርጅ ማድረግ ትችላላችሁ። ይሄን ቪዲዮ እስከ መጨረሻው ስቴፑን በደንብ ተከታተሉኝ። የመጀመሪያው ስቴፕ የሚሆነው መርጅ የሚደረገው ስቶሬጅ ወይም ፓርቲሽን ውስጥ ያስቀመጥናቸው ፋይሎች ካሉ እነዛን ፋይሎች ባካፕ እናደርጋለን። ያው ኤክስተርናል ሃርድ ዲስክ ወይም ፍላሽ ካለን ባካፕ እንይዛለን ማለት ነው። ምክንያቱም ፓርቲሽኑ መርጅ በሚደረግበት ሰዓት ላይ ውስጡ ላይ ያሉ ፋይሎች ሙሉ በሙሉ ዲሌት ስለሚሆኑ ማለት ነው። ሎካል ዲስክ ሲ ላይ ቦታ ካላችሁ ዴስክቶፕ ላይ ሊሆን ይችላል፣ ዶክመንት ላይ፣ የተለያዩ ቦታዎች ላይ ማስቀመጥ ትችላላችሁ። ሎካል ዲስክ ሲ ላይ ቦታ ካላችሁ ማለት ነው። አሁን እኔ ሎካል ዲስክ ሲ ላይ ቦታ ስላለኝ ይሄን ዳታ ሙሉ ኮፒ አደርጋለሁኝ። ይሄን ትልቅ ጥንቃቄ ማድረግ አለባችሁ ማለት ነው፣ ወደ መርጅ ከመሄዳችን በፊት ማለት ነው። እኔ አሁን እነዚህን ፋይሎች ሙሉ ከትል አድርግና ዴስክቶፕ ላይ ላስቀምጥ። እናንተም በተመሳሳይ መልኩ የፈለጋችሁት ቦታ ላይ ታስቀምጣላችሁ። አሁን ሰክሰስፉሊ የኔ ፓርቲሽን ውስጥ የሚገኙ ፋይሎችን ባካፕ አድርጌ ይዣለሁኝ። እናንተም ባካፕ መያዛችሁን እርግጠኛ መሆን አለባችሁ ማለት ነው። ወይም እንዲጠፋ ከፈለጋችሁ ችግር የለውም፣ ግን ፋይሎቻችሁን አሁን በነገርኳችሁ መልኩ ባካፕ ትይዛላችሁ። ከዛ በኋላ ሁለተኛው ስቴፕ እንግዲህ ቀጥታ መርጅ ወደ ማድረግ ነው የምንሄደው። መርጅ ለማድረግ ስታርት በተን ላይ እንሄድና ስታርት ላይ ራይት ክሊክ እናደርጋለን። ከዛ ከሚመጡልን ምርጫዎች መካከል ዲስክ ማኔጅመንት የምትለውን በተን አንድ ጊዜ ክሊክ እናደርጋለን። ከዛ የዲስክ ኢንፎርሜሽን ያለበትን ቪዛርድ በዚህ መልኩ ይከፍትልናል ማለት ነው። እዚህ ላይ ነው እንግዲህ ፓርቲሽን ክሬት የሚደረገው፣ ያ ፓርቲሽኑም መርጅ የሚደረገውም እዚች ቪዛርድ ላይ ይሆናል ማለት ነው። ኦኬ እንግዲህ ዊንዶውስ እንደሚታወቀው መርጅ የሚል ቀጥተኛ ቁልፍ የለውም። የምንጠቀመው ዲሌት እና ኤክስቴንድ የሚለውን ሜተድ ይሆናል ማለት ነው። እዚህ ላይ አሁን ብትፈልጉ መርጅ የሚል ኪ ላታገኙ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ስቴፕ የሚሆነው መርጅ የምናደርገውን ፓርቲሽን ዲሊት እናደርጋለን። ከዛ በኋላ ደግሞ መርጅ ወደሚደረገው ስቶሬጅ ወይም ፓርቲሽን እንሄድና ወደ ሜን ስቶሬጁ በኔ ኬዝ እዛ ሄደን ኤክስቴንድ እንላለን ማለት ነው። ስለዚህ ስቴፑን አሁን በደንብ ተከታተሉ። አሁን እኔ ሎካል ዲስክ ኢን ነው ማጥፋት የፈለግኩት 101 ጂቢ ያለውን ማለት ነው። ሜን ስቶሬጁ አሁን በኔ ኬዝ 374.98 ጂቢ ነው። አሁን ቀጥታ መርጅ የማደርገው ሎካል ዲስክ ላይ ይሄድና ራይት ክሊክ አደርጋለሁኝ። ከዛ በኋላ ወደ ታች ወረድ ብዬ እዚህ ላይ እንደምትመለከቱት ዲሊት ቮሉም ምትላለች፣ እሷ ላይ ክሊክ አደርጋለሁኝ። ከዛ በኋላ እዚህ ዋርኒንግ እየሰጠኝ ነው። ውስጡ ላይ ያሉ ፋይሎች ይጠፋሉ እያለኝ ነው። ቅድም እንደነገርኳችሁ ማለት ነው ባካፕ መያዝ አለበት። እሱን ስቴፕ አልፈነዋል። ስለዚህ የስ ስላለው እንዲቀጥል ማለት ነው። ከዛ በኋላ እንደምትመለከቱት ሰክሰስፉሊ ዲሊት አድርጎታል። አናሎኬትድ ብሎ አስቀምጧል ማለት ነው። አሁን እዚህ ላይ የምሰራው ነገር አይኖርም። ቀጥታ ወደ ዋናው ስቶሬጅ ይሄድና ዋናው ስቶሬጅ አሁን በኔ ኬዝ ሎካል ዲስክ ሲ ነው። ስለዚህ እሱ ላይ ራይት ክሊክ አደርጋለሁኝ። ከዛ በኋላ ያ አናሎኬትድ ሆኖ ያለውን ስፔስ ወደዚህ ኤክስቴንድ አደርጓለሁኝ ማለት ከሚመጣው ምርጫ ኤክስቴንድ ቮሉም የሚል አለ፣ እሱ ላይ ክሊክ አደርጋለሁኝ። ከዛ በኋላ ቺን ዊዛርድ ይከፍትልናል። ኤክስቴንድ ማድረጊያ ዊዛርድ ነች። ከዛ በኋላ እዚህ የምሰራው ነገር ስለሌለ ኔክስት እላለሁ።
ከዛ በኋላ እንደምትመለከቱት መርጅ የሚደረገውን ሳይዙን ያመጣልኛል። አሁን በኔ ኬዝ 103.5 ጂቢ ነው ወይም ደግሞ 13549 ሜጋባይት ነው በሜጋባይት። ስለዚህ ምንም እዚህ ላይ መሰራው ነገር አይኖርም። ሙሉ በሙሉ ወደዛ መርጅ ስለማደርግ ከዚህ ጋር መጥቼ ኔክስት ላለሁኝ አለቀ ማለት ነው። እዚህ ላይ መጥቼ ፊኒሽ ላለሁኝ። ስለዚህ በምትመለከቱት መልኩ ሰክሰስፉሊ ሎካል ዲስክ ኢ ላይ የነበረውን ወደ ሎካል ዲስክ ሲ ወይም ወደ ዋናው ስቶሬጅ መርጅ አደረግኩት ማለት ነው። ስለዚህ በዚህ መልኩ የፈጠራችኋቸውን ፓርቲሽኖች ወደ ዋናው ስቶሬጅ ወይም ደግሞ ወደምትፈልጉት ፓርቲሽን መርጅ ማድረግ ትችላላችሁ ማለት ነው። አይ ቲንክ ግልጽ ይመስለኛል ስቴፑ። ስለዚህ አሁን ባሳየኋችሁ እነዛ ስቴፖች በመከተል በጥንቃቄ በዚህ መልኩ መርጅ ማድረግ ትችላላችሁ ማለት ነው።